የማይሳማ አይነት ልጅ ነበርኩኝ። አላምርም ነበር። አመዳም ነበር። ትምህርት ቤት ሲድንቅ እንቅልፍ የሚመጣ እቤት አተኛም። እቤት ደግሞ እንቅልፍ አይመጣም። በጣም ጎበዝ የነበርኩት መፎረፍ ላይ ነው። ኮሜዲያን እንደምትሆን ልጅ እያለ ታውቅ ነበር? ይሄ ፊት ከዛ ውጭ ምን አማራጭ አለው? ኤሚ አንቺ ብቻ እኮ ነሽ ያለው። መች ታነሳለህ ስልክ? ወዲያው ፌመስ ሆንክ። ወዲያው ስልክ የታለኝና ነው ማነሳው። ስልክ እኮ አልነበር የሚያልኩት እኮ። ኮሜዲያንነቱ ጠፍቶ ተበዳሪ ሆነ። አከራይ እኔም ያመከርኩ ነው ናሱ አከራይ ነበረ። ግን የሆነት እና በሰዓቱ ከፍዬው አላውቅም። የማህበራዊ ጉዳዮችን በቀልድ እያዋዛ ሰዎችን በማሳቅ መልእክቶችን ታስተላልፋለህና ባይ ዘ ወይ ኮሜዲ ከትራጀዲ ነው የሚሳበው። እንደምቀልደው ሁሉ ላይፍ ላይ ሲሪየስ ነኝ። ያ ህይወት ላይ ሲክስ ፓክ አለኝ። ባይ ከየት አመጣው? ስፖርተኛ እኮ ነኝ። ስፖርት ሰርተህ ነው እርቦህ ነው? በገዛ ቆንጨራዬ ነው የገደሉ። እንደው ለማሳቅ ሞክረህ ግን ሳይስቁል ቀርቶ ተቸግረህ ደስ ሲል እኔ ምን አገባ። ከፍሎ ገብቶ እኮ እንዲህ ብሎ የሚያይሻል። አንድ አናጺ 10 ሚስማር ቀጥ አድርጎ መጥቶ አንደኛው ቢጣመምበት ምን ይላል? አይችልም። እንደናጽ ሚስማሩ ነው ማይችል አይረበል። እስኪ አንድ ላይ ሁሉም ህመም አለው ቤት ተደብቆ ማታ ማታ የሚያከው። አንተችን መንገድ ስላለፍካት የምትለን ነገር ካለ ደግሞ ስድብ፣ ንቀት፣ ጥላቻ ስትቀበሉት ነው እናንተ የሚሆነው። አላማሽ ላይ ከሚያዋጡ ይልቅ መቃብርሽ ላይ አበባ ያስቀምጡ ይቀላችኋል። ከሪስትሮን የጀመርኩት ቀን ስራ እየሰራሁኝ ሰኔ 30 ካርድ የሚለው ደግሞ ቪዲዮ። ለነገሩ ብትቆጣቸውም ዛሬ አንተን አይፈሩ። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። ታረቁ በል ተውበል በርሲሳ ዛሬ እንታረቅ ለሰኔ 30 ይላል። የፍቅር ህይወት ያሲኖ አለው ወይ? ያለኛ ፍቅር ይዞኝ ነበር አንድ 10 ዓመት ምናምን ዋጋ አስከፈለች። አገባሽ ሌላ ሰው ይገና ቀደሞ የታክሲው ግጥም ለሷ ነው እንዴ? መርዚ የሆነ ፍቅር በነፃነት የምታወሩ ሰው ልክ ፍቅር ሲሆን ግን ቃላቶች አይተባበሩሽም። እኔ እኮ ፈሪ አልነበርኩም። ፈሪ ያረገች እሱ። ሰፈሯን ሁሉ አፈቀርኩት እንጂ ፍቅረኛ ትቀይራለች። ብራዘር ነህ አንተ። እኔ ብራዘር ለወንድምነት እንዴት እንደመመች ወንድሙ ይራራ። ልደቷ 3 ወር ሲቀረው አስቤ ነው የምደግሰው። ታስመስላለህ ምናምን ትለ ወንድ ልጅ የምርስ ይወዳ ያስመስል። ህልማቸው ትልቅ ነው። የት እንደሚደርሱ ነገር አይታወቅም። ግን በእንደዚህ አይነት ነገር ራሳቸውን እስከ መጉዳት እንዳይደርሱ ሰዎች ሲጋራ ማጨሳቸውን፣ ጫት መቃማቸውን፣ አሽሽ መጠቀማቸውን ጀጅ እናደርጋቸዋለን። የምትፈለግበት ቦታ ቫልዩን የሚያውቅ ቦታ ነው መገኘት ያለበት። እንዴት ደስ እንደሚለኝ ጎዳና ላይ ከሷ ጋር መታየት። የሆነ ሰው ግን ይመጣና ወሬ ነሽ ይላል። ደውልሃለሁ ብላ ገብታ ትሄዳለች። ያ የመጀመሪያው ቀን የተሰማኝ የሆነ የማፍቀር ስሜት አለ አይደል? እሱ ሲጨፈልቅ ነው የተሰማኝ። አንተ ግን ጎበዝ ነህ በእውነት። እውነቴን ነው። ጸባይ ነው የሌለህ። እኔ ጸባይ ድሮም አልነበረ ሰዎች። ኧረ እኔ ጸባይ ሰናይ ነኝ።